ህይወት ለሰጠው እድሜ ለሰጠው አላህ ትልቅ አጋጣሚ አምጥቶለታል። አሽሩ ዙል ሒጃ የተከበሩ 10ቱ ቀናቶች አላህ Subhanahu Wa Ta'ala የነገሮችን ክብደት ብዙን ጊዜ የሚገልጽልን በመሐላ ነው። እነዚህ ቀናቶች ደግሞ የተማለባቸው ናቸው። መሐላው ለምን አስፈለገ ከተባለ በዚህ ጊዜ የሚሰሩ ስራዎች ክብደታቸውን ለመግለጽ ነው። በዚህ መልካም በሆኑት 10 ቀናቶች የሚሰሩ ስራዎች ከምን ጊዜ የበለጡ ናቸው። እንደ እስላም አስተምሮ ከባድ ኢባዳ ከሚባለው ነፍስያን የሚፈታተነው በአላህ መንገድ መታገል ነው። ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መታገሉ በዚህን ጊዜ ከተሰሩ ስራዎች የሚበልጡ ስራዎች እንደሆኑ ነው የነገሩን። ነቃ በል ወንድሜ፣ ነቃ በይ እህቴ። በዚህ 10 ቀናቶች ውስጥ የ9ኛ ቀን ደግሞ ጾም አብሯል። ይህ ቀን ላይ መዘከሩ፣ መጾሙ፣ ሰደቃ ማብዛቱ የተወደደ መሆኑ አንዱ መገለጫ ሲሆን መጾሙ ብቻ ደግሞ ያለፈውንና የወደፊቱን ወንጀላችን የሚያስምር ቀን ነው። እንኳን ይሄንን የመሰለ እድል ይቀርና የአንድ ቀን ወንጀላችን የሚያስምር ብናገኝ ከዚህ የበለጠ ፍርሳ አጋጣሚ ምን አለ? አላህ ከተጠቃሚዎች ያደርግ።